ዩቲዩብ ሕግና ደንብ መሰረት የሚከለከሉ በጣም ጥብቅ የሆኑ የኮሜንት አይነቶች አሉ። ማለትም እነዛ ኮሜንቶች ከተጻፉ በዩቲዩብ ቻናላችን ላይ ጉዳት እንደሚያደርስ ማለትም ሊዘጋ ይችላል ወይ ገደብ ሊሰጠን ይችላል። እነዚያን ኮሜንቶች ዩቲዩብ ደግሞ በራሱ ስር እንዲያደርጋቸው ማለትም እንዲቆጣጠራቸው ምን ማድረግ አለብን የሚለውን ዛሬ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በድጋሚ በሌላ ቪዲዮ ተገናኝተናል። ኢንሻአላህ መግቢያ ላይ እንደጠቀስኩላችሁ በዩቲዩብ ሕግና ደንብ መሰረት የሚከለከሉ የኮሜንት አይነቶችን ባለፈው በቪዲዮ ሰርቼላችኋለሁ። ዛሬ ደግሞ እነዛን ኮሜንቶች ዩቲዩብ እርምጃ በእኛ ላይ ከመውሰዱ በፊት እራሱ እንዲቆጣጠር ማለትም ላይቭ ስንገባ ሰዎች ተመልካቾች የማይሆን ቃላቶችን ዩቲዩብ የሚጠላቸውን ኮሜንቶች በሚኮምቱበት ሰዓት ዩቲዩብ በራሱ ይደልታቸዋል ማለት ነው። እሱን የት ነው የምናስተካክለው የሚለውን ነው ዛሬ ይዤላችሁ የመጣሁት ኢንሻአላህ። ቪዲዮውን ከመጀመራችን በፊት ላይክ፣ ሰብስክራይብ ማድረጋችንን እንዳንረሳ። ቪዲዮውን እስከ መጨረሻ ተከታተሉት። ወደ ቪዲዮ አሁን ቀጥታ የምንገባው ጎግል ክሮም ነው። ጎግል ክሮምን ከከፈትን በኋላ ሰርች ባሩ ላይ youtube.com ብለን እንጽፋለን። ከዛ ዩቲዩብ ስቱዲዮ ውስጥ ያስገባናል ማለት ነው። ከዛ እንደዚህ ሲያስገባን ላይ አለች 3 ነጠብጣብ፣ እሷን ነክተን ዴስክቶፕ ላይ እናደርገዋለን ማለት ነው። ይኸው እኔ ኦልሬዲ ቲክ አድርጌዋለሁ የራይት ምልክት፣ እሷን ራይት አድርጉ ማለት ነው። በኮምፒውተር ሞድ እንዲሆንልን እሷን የራይት ምልክት አድርጋችሁ ትመለሳላችሁ። ከዛ አሁን ፕሮፋይላችንን ነው የምነካው። ፕሮፋይላችንን ስንነካ ዩቲዩብ ስቱዲዮ የሚል ደግሞ በትንሹ ይመጣልናል ማለት ነው። እዚች ጋር ዩቲዩብ ስቱዲዮ የሚለዋን እሷን እንነካለን። ከዛ በኋላ እንግዲህ እንደምታዩት እንደዚህ አይነት ዝርዝር ይመጣልናል። እዚህ ጋር የሴቲንግ ምልክት አለች በግራ በኩል ታች ጋር፣ እሷን እንነካና እንደዚህ እናደርጋለን ማለት ነው። ከዛ ከነዚህ አማራጭ ከመጨረሻው እላይኛው ላይ እናደርጋለን ኮሜንት ሞዴሬሽን የሚለውን ማለት ነው። እሱን ነክተን እንደዚህ እናደርጋለን። ከዛ እንደዚህ ከነዚህ እንደዚህ አይነት አማራጭ ሲመጣልን ይታያችኋል። አሁንም ከታችኛው ወደ ላይ ከታች ወደ ላይ ሁለተኛው ላይ ያለችዋን ነክተን እንገባለን ማለት ነው። ኮሜንት ሞዴሬሽን የሚል ከዛ አሁንም ደግሞ እዚች ጋር ከዛ ውዶችዬ እንዲታየን እንደዚህ ጠጋ አላደርገው ሜሴጅ ኢን ዩር ላይቭ ቻት የሚል አለ። ከሱ ቦክስ ከታች ሞዴሬሽን የሚል አለ። እሱን እንነካለን። ነን ነው የሚለው እንደምታዩት ነን ነው የሚለው። እቺን የቀስት ወደ ታች ምልክቷን እንነካና እንደዚህ አይነት ዝርዝር ይመጣልናል። ከዛ እንደዚህ አይነት ዝርዝር ከመጣልን ውስጥ ማንን ነው የምንመርጠው? የታችኛውን ስትራክት የምትለዋን እንመርጣለን። አሁን ስትራክት በሚል ሆኖልናል። ቅድም ምንድን ነበር? ነን ነበር የሚለው። አሁን ስትራክት የሚል አድርጎልናል ማለት ነው። ሜሴጅ ኢን ዩር ላይቭ ቻት ከሚለው ቦክስ። ከዛ እንደዚህ ዝቅ ስንል ደግሞ ብላክ ወርድስ የሚል አለ። ይህንን ብላክ ወርድስ የሚለውን ከሱ ቦክስ አለ። እሱ ውስጥ እንግዲህ ዩቲዩብ የሚጠላቸውን የኮሜንት አይነቶች ዝርዝር ልንጽፍ ነው ማለት ነው። አሁን ከዛ እኔ ስጽፍ እናንተም ጻፉ። እኔ እንደምጽፈው አድርጋችሁ ትጽፋላችሁ ማለት ነው።
ብስሚላህ አሁን እንግዲህ እዚች ቦክስ ውስጥ ዩቲዩብ የሚጠላቸውን የስድብ አይነቶች፣ የቃላት አይነቶችን እንጽፋለን ማለት ነው። ባንጽፍም ኦሬዲ እዛ ከላይ ስላስተካከልነው ችግር የለውም። ግን መጻፍ ከፈለግን እዚህ ላይ መጻፍ እንችላለን። ዩቲዩብ በራሱ እንዲደልትልን ላይቭ በምንገባበት ሰዓት ሰዎች እንዳይረብሹ ጽፈው ዩቲዩብ በእኛ ላይ እርምጃ እንዳይወስድ ማለት ነው። አሁን ስቱፒድ ምሳሌ ስቱፒድ ደደብ ኮማ ታረጋላችሁ። ኮማ እንዳትረሱ መለያ ማለት ነው። እቺ ነጥቧ እሷን ታደርጋላችሁ። አሁን ደግሞ ትራሽ ያኒ ትራሽ ማለት ቆሻሻ ማለት ነው። ትራሽ ብላችሁ ትጽፋላችሁ ማለት ነው። ስፔሊንግ እንዳትሳሳቱ። ከዛ ኮማ ታረጋላችሁ። አሁንም ሎዘር በቀልድ ነው ግን ባይ ዘ ዌይ እየቀለድን ነውና ብዙ ጊዜ የምንጽፋቸው ያኔ ዩቲዩብ ሪፖርት ያደርግብናል ማለት ነው። አሁን እንደምታዩት ሎዘር ተሸናፊ ማለት ነው። ኮማ ታረጋላችሁ። አሁንም መለያ ማለት ነው። ላየር ብላችሁ ትጽፋላችሁ። አሁን ደግሞ ላየር ማለት ውሸታም ማለት ነው። ሄት ብላችሁ ትጽፋላችሁ። እንደ ቀልድ እንዳናየው ባልሆነ በሆነው ነው ሪፖርት የሚያደርግብንና ዩቲዩብ እነዚህ ነገሮች መጠንቀቅ ስላለብን ነው ወንዶቼ። አሁን ላየር ብዬ ጻፍ ውሸታም ማለት ነው። አሁን ኮማ እንዳትረሱ። ሄት ጥላቻ ነው። ይሄ ደግሞ ጥላቻ ነው። ይሄ ኮማ አድርጉ። ከዛ ሽራፕ ዝም በል፣ ይቅርታ ዝም በል ምን ብለን ያኔ የእንትን የቁጣ ንግግር ነው። ያኔ ባይ ዘ ዌይ ኮሜንት ላይ እንደ ቀልድ የምናያቸው ናቸው ቻናላችን ላይ ችግር የሚያመጡብን። ከዛ ሽራፕ ብለን ከጻፍን በኋላ አሁንም ኮማ አድርገን አግሊ አስቀያሚ ማለት ነው። ደግሞ አግሊ ብለን እንጽፋለን። አስቀያሚ ብለን ከጻፍን በኋላ አሁንም ኮማ እናደርጋለን። ክሬዚ ይሄ ደግሞ ያው እብድ ማለት ነው። አሁንም ኮማ ታደርጋላችሁ። ፎል ብላችሁ ጽፉና ደግሞ ሞኝ። እንዲሁም ደግሞ ሰብስክራይብ ሰብ ወይም ደግሞ ሰብ የምትል ብቻ ይሄንንም ጻፉ። ባይ ዘ ወይ እዚህ ላይ ልነግራችሁ የምፈልገው ሰብ የሚለው ራሱ ኮሜንት ላይ መጻፍ ዩቲዩብ አይፈቅድም ማለት ነው። ግን እኛ በተለምዶ ደምሮኝ እንላለን። በቻናችን ችግር ያመጣል። አሁን እንግዲህ ይሄን ብለን ከጨረስን በኋላ እንደምታያት እዚች ጋር የሴቭ ምልክት አለች። እሷን ተጭነን ኦኬ እንላለን ማለት ነው ወዶቼ። ቀጥታ አሁን ወደ ኋላ ይመልስልናል። አሁን አስተካክለን ጨረስን ማለት ነው ወዶቼ። ይጠቅማችኋል ለጓደኞቻችሁ ዩቲዩበር ለሆኑ ጓደኞቻችሁ፣ ጀማሪ ለሆኑ ዩቲዩበር ይጠቅማችኋል። ሼር አድርጉላቸው፣ እናንተም ትጠቀማላችሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ባይ